ጤና ይስጥልን ተመልካቾቻችን እንደምን ሰምታችኋል። ሳምንታዊ የትግራይ ቲቪ ፎረም ዝግጅታችን ዛሬም ጀምሯል። በዛሬው ዝግጅታችን እንግዲህ የፋሽሽቱ አብይ አህመድ ቅጥረኛ ሰራዊት ፍጻሜ በሚል ርዕስ ላይ ቆይታ እናደርጋለን። በዚህ ጉዳይ ደግሞ የህወሓት ስራ አስፈጻሚ አባል አቶ ጌታቸው ረዳ ከኛ ጋር ቆይታ ያደርጋሉ። እንኳን ደህና መጡ አቶ ጌታቸው። መልካም። እስቲ ምናልባት ከደቂቃዎች በፊት ሰበር ዜና አስተናግደን ነበርና የትግራይ ሰራዊት ከፍተኛ የሆነ ድል ትላንትም የሰማነው አለ ከፍተኛ ድል ያስመዘገበ ነው ያለው። አሁን ከደቂቃዎች በፊትም የውጫሌ ምሽግ ሲመካበት የነበረው ምሽጉ መሰበሩ ሰምተናልና አጠቃላይ ጠላት ለወራት ሰፊ ዝግጅት ሲያደርግ ቆይቶ ወደዚህ ጦርነቱን ውጊያውን ከፍቶ ወደ ጦርነት ወደ ውጊያ ገብቶ ነበርና አጠቃላይ በዚህ ላይ ያለው ምን መልክ ነበረው የሚለውን ጥቅል በሆነ ነገር እንጀምር። ያው የእነዚህ ነፍሰ ገዳዮች ሰራዊት ከትግራይ በኃይል ተቀጥቅጦ ወጣ። ራሱን ሰሜን ወሎ አካባቢ ለማደራጀት ሞክሮ ያው ደጀኔ ነው የሚለው ደጀን አካባቢ ተጠናክረን ተመልሰን ትግራይ እንወራለን ይል ነበረ። በወቅቱ ይሄንን ነገር ማይፈቅድ ኢንቫይሮንመንት መፍጠር ስለነበረብን የትግራይ ሰራዊት እንደዚህ አይነት ስብስብ መፍቀድ አይችልም። የቆመ ጦርነትም ስላልነበረ እርምጃ ተወሰደ። ያው በሺዎች የሚቆጠር ሰራዊት ነው የሚያልቀው። አለን ከሚለው ታንክ መድፍ በአብዛኛው የተማረከበት ሁኔታ ተፈጠረ። የአብይ አህመድ መንግስት ዋነኛ ዓላማ ትግራይን ማንበርከክ ነው የነበረው። በጦር መሳሪያ ከቻለ በጦር መሳሪያ ያንበረክካል። ካልሆነ አሁን እያየነው እንዳለ ነው ህዝቡን ሁሉም አይነት አገልግሎቶች እንዳያገኝ በማድረግ በረሃብ በበሽታ የሚያልቅበት ሁኔታ መፍጠር አንድ ዓላማ አድርጎ ነው የሚንቀሳቀሰው። ሰው የዚህ አካል በዚህ ብቻ የሚወቃቸው አይደሉም። ሰዎቹ ተመልሰው ትግራይ ገብተው እንደገና አርደው ያልጨረሱትን ህዝብ በረሃብ መጨረስ ያልቻሉትን ህዝብ ተመልሰው ማረድ ይፈልጋሉ። ሰው ዝግጅት ሲያደርጉ ነበር። በእኛ እምነት የትግራይ ላይ የተጣለው ማዕቀብ፣ ትግራይ ላይ የተፈጸመው ያለው ከበባ የትግራይ ህዝብ ከሁሉም አይነት አገልግሎቶች በማራቅ በረሃብ እንዲያልቅ ለማድረግ የሚደረገው እንቅስቃሴ እስኪያከትም ድረስ እርምጃችን መውሰድ እንቀጥላለን ባልነው መሰረት እርምጃችን ስንወስድ ቆይተናል። ባለፈው ወር አካባቢ ይመስለኛል ባለፈው አንድ ወር አካባቢ ተደጋጋሚ ሙከራዎች ያደርጋል። ሂማን ዌቭ ታክቲክስ የሚባል ያው በርካታ ሰው ኢትዮጵያ 100 ሚሊዮን ህዝብ አለው፣ ትግራይ 6 ሚሊዮን ነው 7 ሚሊዮን ነው፣ የት ይደርሳል በሚል ነው እንትኑ ሎጂኩ በጣም ያስደነግጠው። ለሰው ልጅ ህይወት ፍጹም ደንታ የላቸውም። የራዲዮ ኮሙኒኬሽናቸው ሳይቀር በደንብ ነው የምንጠልፈው የምንሰማው። የሰው ኃይል ችግር የለብንም ዝም ብለን መላክ እንችላለን፣ ዝም ብለህ ግፋ ነው የሚሉት። ሰው ለነሱ የሰው ኃይል ቁጥር ነው እንጂ ሰው አይደለም፣ ማንነት የለውም። አርሶ አደሩ ቁጥር ነው ያለው እንጂ ማንነት የለውም። የናርገው ባለፈው ለየት ያለ የውጊያ እንቅስቃሴ አድርገው ሞክረውት ነበር። ለየት ያለ የሚያደርገው ታቦት የተሸከመ ቄስ እናቶች ሴቶች ሳይቀሩ ምን ብለው እንደሚነግራቸው አይታወቅም። ጦርነቱ ሲያስከውበት ሰራዊታችን ሁኔታው ደም አፋሳሽ ብቻ ሳይሆን በዚህ ጉዳይ ላይ የማይመለከተው ህዝብንም በቀጥታ ወደ ጦርነት ሰለባነት የሚከት ስለነበረ ይሄን ቆም ብለን ብናስብበት ይሻላል በሚል የተወሰነ ጊዜ መስጠት አስፈላጊ ሆኖ አገኘነው። መገምገም ነበረብን። በዚህ ደረጃ በማይጠቅመው ብቻ ሳይሆን በሚጎዳው ጦርነት ውስጥ የሚገባ የተወናበደ ኃይል የተወናበደ ህዝብ መፍጠር እንዴት ተቻለ የሚለው ነገር መመርመር ነበረብን። ይሄን ለማድረግ እኛ ትንሽ እንቅስቃሴያችን ጋብ ባረግንበት ሰዓት አብይ ሙሉ ዝግጅት ነበር የሚያደርገው። ኢትዮጵያ ውስጥ ያለውን ጠመንጃ በሙሉ ሰብስቦ ኢትዮጵያ ውስጥ ያለውን ታንክ ሰብስቦ ሚቻል ያለውን በሙሉ ሀገር ክላሽንኮቭ አለው የሚባል ሀገር በሙሉ ሄዶ ክላሽ ሲሰበስብ፣ ብሬን ሲሰበስብ፣ ብሬን ጥይት ሲሰበስብ፣ ዶሽቃ ጥይት ሲሰበስብ፣ ድሮን የሚባል አውሮፕላን የተጠገነም ያልተጠገነም ሁሉንም ነገር አንሳስቶ ያዱ የቀሩትን መድፎች ይዞ ያው እንቅስቃሴዎች ሲያደርግ ነበር። ሶኛ እንዳልኩት ግምገማዎችን እናደርግ ነበር። ሰራዊታችንን መልሶ ማደራጀት ስራ ውስጥ እንገባ ነበር። በዋናነት እኛ ዓላማችን የትግራይን ህዝብ እንደገና በረሃብ ለመጨረስ የሚደረገው እንቅስቃሴ መክሸፍ መቻል አለበት። እንኳን ተመልሶ ትግራይ ውስጥ ገብቶ እንደገና የህዝቡን የማረድ ስራውን ሊሰራ እኛ ላይ አገልግሎት ማዕቀብ በመጣል በማነቅ የትግራይን ህዝብ ለመጨረስ የሚያደርገው እንቅስቃሴ ማክተም አለበት። ያን ለማክተም የሚያስችል ለማከናወን የሚያስችል ስራ እንሰራለን ብለን ነበር የምንንቀሳቀሰው። ከቅርብ ካለፈው ሳምንት አይ ቲንክ
ጥቅምት መስከረም 27 አካባቢ የአውሮፕላን ድብደባዎች የድሮን እንቅስቃሴ መድፍ ድብደባዎች እንደዚሁ በስፋት መታየት ጀመሩ ሶ ከአብይ አህመድ በአሁኑ ሰዓት እንደ መሪም የሚቆጥሩት ሰዎች እየቀነሱ ነው ከውስጥም ብዙ ነገሮች እንሰማለን ምክንያቱም በምንም መልኩ በሰለጠነ ሰራዊት በታጠቀ ሰራዊት ታንኮች በያዘ ሰራዊት መድፎች በያዘ ሰራዊት በሚገባ ልምድ ባለው ሰራዊት ያልቻለውን ትግራይን የማንበርከክ እንቅስቃሴ በእናት ሀገር ጥሪ ስም በሆነ መዝሙር በመናውን አሰባስቦ ወጣት ሴት ሽማግሌ በሙሉ ስላሰባሰበ ሊቀይሩ እንደማይችል የሚያውቁ ጤነኛ አእምሮ ያላቸው ያው ሙሉ በሙሉ ያላበዱ ማለት ነው የጦር መኮንኖችም ጭምር ይሄ ነገር ውይይትን ማያደርሱ የሚል ነገር አላቸው ግን አንድ ፈረንጅ ጓደኛዬ እንደሚጠይቀኝ በዓለም ታሪክ ታይቶ አይታወቅም ሰራዊታቸውን እያስጨረሱ መሪ የሚባለው ሰውዬ የሰጣቸውን ትዕዛዝ ያዩ ሰራዊታቸውን እያስጨረሱ መጨረሻ ላይ ሰውየውን መጠየቅ የማይችሉ ጀነራሎች ያሉበት ሀገር ነው ኢትዮጵያ ጉድ ነው ማለት ጀነራሎች ነን የሚሉ ሰዎች ያሰለጠኑትን ያስበላሉ እንደገና ያሰለጥናሉ ያስበላሉ እንደገና አሁን ተመልሰው እዚህን ማይም ትዕዛዝ እየተቀበሉ የሚንቀሳቀሱት እንደዛ ሆነ አንዳንድ መረጃዎች እናገኛለን ከውስጥም ከሌላ አካባቢ ምንድነው የማጥቃት እንቅስቃሴ ያደረገ እንደሆነ ብዙ የተለየ ጥረትም ይጠይቅ አይደለም በአደባባይ ነው የሚሉት በቅርቡ እናስመልሳለን በቅርቡ ትግራይ እንገባለን ዲፕሎማቶችን ይነግሯቸዋል 10 ቀን ስጡኝ ይላል አብይ በምን ስሌት እንደዛ እንደሚባል የሚገባሽ ነገር አይደለም ግን ሶ የተደራጀ ከመስከረም 27 ጀምሮ የተደራጀ እንቅስቃሴ ማድረግ ጀመሩ ሶ እኛ ሰራዊታችንን ከዛ በፊትም ቢሆን ጋብ ያረግነው እንቅስቃሴውን እንዳልኩሽ ነው የጀመሩት የጦር አግባብ አስደንጋጭ ነው አስደንጋጭ ጥሩ ተዋጊዎች ስላሉበት ወይ ጥሩ ጋር ስልት ስለነደፉ ሳይሆን ጦርነት ውስጥ ይመለከታቸውን የማይባሉ ቀሳውስ ሳይቀር ታው ተሸክመው ዝም ብለው ጥይት ራት የሚሆኑበት ሁኔታ መፍጠር ስለጀመሩ እልቂቱ ከፍተኛ ነው አዎ እልቂቱ ከፍተኛ ነው ይሄንን ማስቀረት የሚያስችል ነገር ማየት አለብን ብለን ነው ጋብ የሚያደርግ ነው እንደዛም ሆነ ይሄን አጋጣሚ ራሱን ለማደራጀት ሰራዊት ለመጨመር በመቶ ሺዎች የሚቆጠር አሰልጥኗል አንዳንዶቹ የኢትዮጵያ ቴሌቪዥን አማራ ቲቪ ሳት ብሎኝ በቀን አንድ ቢያንስ አያለሁ ወይ ምናርፍባቸው አካባቢዎች ላይ እንደዚሁ ሞክራለሁ አለ እና ሰልፍ ነው የሚያሳዩት ሰውን በዚህ ስሜት በአገር ፍቅር ስሜት ምን እንደሆነ አይታወቅም አገር ፍቅር አሁን ማለት ሙሉ አገር ሉዓላዊነት ራሳቸው ያስደፈሩትን ሉዓላዊነት በአደባባይ በፈቃድ ያስደፈሩትን ሉዓላዊነት የመልከት ያነሳሱ ይሞክራሉ ሶ እንቅስቃሴ እንደሚያደርጉ እናውቅ ነበረ ያንን በዛ ላይ ተመስርተን ደግሞ ዝግጅት እናደርጋለን ሶ ማጥቃት ሰኔ ሙሉ ማጥቃት ነው የጀመሩት ግራውንድ ኦፌንሲቭ በሁሉም ግንባሮች ነው የጀመሩት በወገል ጤና ከወገል ጤና ወደ ኮን አቅጣጫ ከወገል ጤና ወደ ጋሸና አቅጣጫ ከጸለምት ግንባር ወደ ጮበር አካባቢ እንደዚሁ እንቅስቃሴ ጀመሩ በኡርጌሳ በኩል ፊት ለፊት የነበረውን ኃይላችንን ለማጥቃት የሚያስችል ማጥቃት ጀመሩ በሃሮ በኩል በሰሜን ወሎና በአፋር አዋሳኝ አካባቢዎች እንደዚሁ ከባድ ማጥቃት ጀመሩ ይሄ ቅድም እንዳልኩሽ ከመስከረም 27 ጀምሮ የሚያደርጉት የአውሮፕላንና የምናምን ድብደባ ሳይጨምር ማለት ነው ሶ ይሄንን ማጥቃት መከላከል ነበረብን ለመከላከል የሚያስችሉ ስራዎች በሚገባ ሰራን የመጀመሪያው ቀን የመከላከል ስራ የነበረው ሁለተኛው ቀንም እንደዚሁ በወሳኝ መልኩ የመከላከል ስራ የነበረው ከዛ ላይ መከላከል ስራችንን በሚገባ ካጠናቀቅን በኋላ ወደ ጸረ ማጥቃት ነው የገባነው ካውንተር ኦፌንሲቭ ነው አንዳንድ አካባቢዎች ጸረ ማጥቃቱ ቀድሞ ጀምሯል አንዳንድ አካባቢዎች ዘግይቷል አንዳንድ አካባቢዎች በርከት ያለ ሰው ኃይል በማሰማራት አንዳንድ ስስ የኛ የሰው ኃይል በዝቅተኛ ደረጃ ያስቀምጥባቸው አካባቢዎችም ለተወሰነ ሰዓት ላልሞላ ጊዜ ሰብሮ የገባባቸው አጋጣሚዎች ነበሩ ሶ ይሄንን ለማስቀረት የሚያስችል ተደጋጋሚ እርምጃዎች ወሰድን የተወሰደው እርምጃ በወሳኝ መልኩ በሃሮ አካባቢ በጣም የሚያስገርምሽ የሚከተሉት ምናልባት የአብይ ትዕዛዝ ተቀባይ ወታደሮች የሚባሉት ለሰውም ህዝብ ደንታ ለሰው ህይወት ደንታ የላቸው ምንም ያጠራጥር ነገር የለውም ግን ውትድርና የሚባለው ነገር ሙያም ከምናምናቸው የራቀው መሆኑን መታየው ለምሳሌ ሃሮ አካባቢ በነበረው እስከ ሶዶማ ባለው አካባቢ 7-8 ኪሎ ሜትር ባልሞላ አካባቢ ውስጥ 6 ክፍለ ጦር የሚያክል አንድ ቦታ ነው የሚያስገቡት ለሰልፍ እንኳን የሚበቃው አይደለም እንኳን ለውጊያ
እዛ ውስጥ ምንድነው አይነት እልቂት ሊፈጠር የሚችለው የማጥቃት ፖዚሽን ነው የሚሉት ለማጥቃት ስለተንቀሳቀሰ የማጥቃት የሚያጠቃ ኃይል ደግሞ በርከት ብሎ ነው የሚመጣው እንደዛ ነው የሚታሰበው ግን እኔ ውትድርና ብዙም አላውቅም ግን ውትድርና የሚያውቁ ሰዎችም ውትድርና ማናውቅ ሰዎችም ጭምር ግን የውትድርና ኤሌመንት እንደሌለው ማየት ያስቻለን ስራ ነው የተሰራው ይሄ ተመሳሳይ ነገር ነበረ ሶ ባህሮ በኩል የነበረው ማጥቃት በሶስተኛው ቀን በተሟላ ደረጃ የጠላትን ሰራዊት አዛብቶ ከ40,000 በላይ ሰራዊት ነው እዛ አካባቢ ተሰለፈው 7 ኮማንዶ ሻለቃ ሪፐብሊካን ጋርድ የሚባል አለ ብዙ ኮማንዶ ብርጌድ አለ እግረኛ ክፍለ ጦሮች ከምዕራብ እዝም ከሰሜን ምዕራብም የተጠራሩ እዛ ከ10 በላይ እግረኛ ክፍለ ጦሮች ተሰልፈዋል ይሄ የክልል ልዩ ኃይሎች የሚባሉ የኦሮሚያ የሲዳማ የሶማሌ የቤኒሻንጉል በቃ የሁሉም የኦሮሚያ የአማራ ሁሉም ተሰባስበው እዛ በርካታ ሺዎች ነው ከ40,000 በላይ ሰራዊት ነው እዛ አካባቢ ነበረው ሶ ስራታችን ጸረ ማጥቃት ጀመረ ብቻ ሳይሆን በተሳካ ሁኔታ ተጠናቀቀ ያለ ትልቅ ግምት የሰጡት ጭፍራ ግንባር እንደምንሰማው ወል ከውስጥ ካሉ ሰዎችም የሰማነው አብይ ራሱ ጎብኝቶት ነበር ይሄንን ማጣት ማለት አዲስ አበባን ማጣት ነው ይሄንን ከሰበሩ አዲስ አበባ ከመግባት የሚከለክላቸው ነገር የለም የሚል አሰስመንት ምናልባት አንዳንዶች እንደሚሉት ደህና አማካሪዎች የመከሩት ምክር ነው የሚመስለው ነው የሚሉት ሌላ ጊዜ ሁሉም አይነት ትግራይ ባመስር ሪቃ እንገባለን የሚሉ አጫዋቾች አሉት እነሱ የሰጡት አይነት ሳይሆን ይሄኛው የምር ሲሪየስ ምክር ነበረ ነው የሚሉት በተግባርም አካባቢውን ካየሽው በጣም ሰፊ ቦታ ነው እዛ አካባቢ እየተቀጠቀው የሰው ኃይል ግምት ውስጥ አስገብተሽ ከ45,000 በላይ የሰው ኃይል እዛ አካባቢ ተቀጥቆ ያን አጣ ማለት ምን ለየት ነው የሚቆም የሚለው ነገር ለመገመት ከባድ አይሆንም ሶ የጭፍራን ምሽግ ሙሉ በሙሉ በመደረመስ የነበረው ሰራዊት ያመለጠ ካለ ወይ ተንጠባጥቦ ባቲ ወይ ሚለ ለመግባት ይሞከረ ሊኖር ይችላል ሌላው ከአፋር በረሃ ይበላው ነው አፋር ህዝብ እነዚህ ሰዎች ልክ ሌላው ህዝብ ላይ ትግራይ ህዝብ ላይ እንዳደረሱት ሁሉ እሱም ላይ ወንጀል ሲፈጸሙ የነበሩ ሰዎች ናቸው ፍየሉን የሚበሉበት ከብቱን የሚያርዱበት ሰዎች ናቸው አሁን አፋር ህዝብም ከአፋር ታጣቂዎችም ኢሚዲየትሊ ከሰራዊታቸው ከመቀላቀል ነው የተበተነውን ኃይል መልቀም የጀመሩት በተመሳሳይ በውጫሌ ግንባር አሁንም ትልቁ ኃይል ሰሜን እዝ ይባል የነበረው ማዕከላዊ እዝ ነው የሚባለው ይሄኛው ምስራቅ እዝ ነው ምስራቅ እዝ የሚባል አሁን በታሪክ የለም አክትሟል ምስራቅ እዝ አዛዦቹ የት እንደገቡ ቼክ እናደርጋለን አሁን በላይ ስዩም የት ያለው ወዝ 3 የሚባል የተወሰኑት ክፍለ ጦር አዛዦች ኮር አዛዦች የሚባል የቆሰሉ እንዳሉ እናውቃለን ምናልባት መሞት ላይ ብዙ የሉበትም ግን የሞቱን ካሉ ቼክ እናደርጋለን ግን ምስራቅ እዝ በቴክኒካል ስፒኪንግ የለም በተረመፈ ማዕከላዊ እዝ በተደጋጋሚ ማዕከላዊ እዝ የተለያዩ ክፍለ ጦሮች በምስራቅ ሃይቅን ወደ ምስራቅ በመተው መርሳን በመርሳ ግራና በምስራቅ በሉ አካባቢዎች በጋፍራ ኩልባይኔ የሚባሉ አካባቢዎች ሰፊ ውጊያ ሲካሄድ ቆይቷል ጥልቀት ያለው ቦታ መቋጣጠር ችሏል በነገራችን ላይ ብዙዎቹ አካባቢዎች ደሴ ኮምቦልቻ ምትያቸው ከመድፍ ቀጣናዎች ያልሆነበት ሁኔታ መፍጠር ይችላል ባለፉት 3 ቀናት በተደረገ እንቅስቃሴ ያጠቃውን ኃይል በመስበር ብቻ ሳይሆን ተመልሰን እሱን በመግፋት ብዙ ቦታዎችን ተቆጣጥረናል ኮማንዲንግ ኃይሎች የሚባሉ ገዥ መሬቶችን መቆጣጠር ተችሏል ዛሬ ሰበር ዜና ላይ ሰማችሁ ትልቁ ማዕከላዊ እዝ የሚባለው የሚመካበት ትልቁ ኃይል በርካታ ሰራዊት ጠላት እንደ ሰበት ማዕከል የሚወስደው እንቅስቃሴ ተደጋጋሚ ማጥቃት ሲያረከው ቆየ በኋላ የኛ ሰራዊት ከፍታ ትናንት የሰራዊቱ አዛዥ ሲናገር ሰምተሽ ይሆናል ቢዘን የሚባል ከፍተኛ ቦታ አለ ያምባሰል ከፍተኛ ቦታ እዛ ላይ ባጭር ጊዜ ውስጥ ነው ለመያዝ ይቻላል በነገራችን ላይ ውይይት ላይ ከፍተኛ ይሄ አይቻልም ተብሎ የተደመደመ ነው የነበረው በፍጹም አይቻልም ስለዚህ ባንሞክረው ይሻላል ተብሎ የወታደራዊ ኮማንዶ ብቻ ሳይሆን ኢቭን በሴንትራል ኮማንድ ደረጃም ጉዳዩ ሲቀር እነዚህ ነገሮች ምናልባት ላይሞከሩ ይችላሉ ብሎ የሚታሰቡ ቦታዎች ነው የነበሩት የማይሞከር የሚመስለው ነገር ሞክረው አሳክተውታል አሁን ዛሬ ሙሉ ኃይሉ ኦርጌሳ አካባቢ በተደጋጋሚ ማጥቃት ሲያደርግ ነበር እሱን ወደ ኋላ በመመለስ ውጫሌ ያው ታሪካው ቦታ ነው ምናልባት ከታሪክ ጋር ብዙ ጊዜ መለጠፍ በጣም የሚወዱ ኃይሎች ናቸው ያሉት ታሪኩን ፈቅደውት ነው ታሪካዊ ቦታነቱን ፈልገው ነው አላቀም እዛ ላይ ርብርብ ለማድረግ ሞክረው ነበር እንዳልኩሽ ኩለቀን ላይ ሙሉ በሙሉ ተሰብሮ ጠላት ውጫሌን ወደ ኋላው ወደ በስተኋላ ትቶ በሽሽት ላይ ነው የሚገኘው ሶ የት ነው የሚቆመው የሚለው ያው
ዛሬ ማታ ነገ ጧት ምናየው ነው የሚሆነው። በነገራችን ላይ አሁን ባለንበት ሁኔታ ደሴን፣ ኮምቦልቻን፣ ሌሎች አካባቢዎች በወታደራዊ እንቅስቃሴ ማዳን የሚችል ኃይል የለም። ያው ሽሽት ላይ ያለ ኃይል ነው። እንዳልኩት ጋሸና አካባቢ እንቅስቃሴ ተደረጉ ነበር። የጋሸናውንም እንቅስቃሴ በወሳኝ መልኩ ለመቆረጥ ሞክሮ የነበረውን ኃይል ሙሉ በሙሉ በመደምሰስ አሁን በመነግርሽ ሰዓት ወገልጤና አካባቢ ሸሽቶ ለመሰባሰብ የሚሞክር ኃይል አለ። ደውዝ የሚባል ደውዝ በተደጋጋሚ የደመሰስ ነው እዝ ነው። ያው አዲስ ምልምሎችን ሰብስቦ ሞልቻለሁ ስለሚል እሱንም የምናጠናቀቅ ይሆናል የሚል እምነት አለኝ። ያው የደውዝም ከዚህ የሚያመልጣል። ሰሜን ምዕራብ እዝ ከደብረ ዘይት አቅጣጫ ይንቀሳቀስ የነበረን እሱን በስፋት መምታት ተችሏል። ምዕራብ እዝ የሚባለው እሱ ሞክሮ ያው ለማደናገር ይሁን ከልቡ አሸንፋለሁ ብሎ ይሁን አይታወቅም። እሱም ቢሆን በሚገባው ተመቶ ያው መፍረክረክ ላይ ያለ ሰራዊት ነው። ያው እንከተለዋለሁ ያን እንከተለው የሚለው ወታደራዊ ውሳኔ ብቻ ነው የሚጠብቀው እንጂ እዚህ ግባ የሚባል ነገር የለም። ይሄንን እንቅስቃሴ ትግራይን የመዋጥ ድጋሚ የመዋጥ እንቅስቃሴ እኛ ራሳችን ለመከላከል ብለን የጀመርነው ቢሆንም ራሳችን ለመከላከል የጀመርነው እንቅስቃሴ እዛው ሳለ አብይ አህመድ አለኝ የሚለውን ሰራዊት ሙሉ በሙሉ ለማጠናቀቅ የሚያስችል ቁመና ሰጥቶናል። ስለዚህ ያው ይሄንን የጠላት ዝግጅት ከውስጥ የምናገኛቸው መረጃዎች አሉ። ባይዘው ክፍት የሆነ መንግስት ሊባልም አይችልም። ለዲፕሎማቶች 10 ቀን በዚህ እንደዚህ ያደርጋለሁ ይላል። ቀነ ቀጠሮ ይሰጣል። በዚህ ቀን ይሄን አደርጋለሁ ይላል። ለምን ጥቅም እንዳለው በአደባባይ እንደሚያጠቁ ነግረውን ነው። ለምሳሌ ማለት ከዛ ፊት አልሰማንም ማለት አይደለም። ጥቃት እንደሚፈጽሙ በአደባባይ ማውጣውታል። በአደባባይ ተናግረዋል። በዚህ 24 ሰዓት ጠብቁ። ያው አንደኛ የሚያስደስቱት ኮንስቲትዌንሲ የሶሻል ሚዲያ ኮንስቲትዌንሲ ነው። ህዝቡን ጥቅም ማዕከል ያደረገ ኢትዮጵያን ጥቅም ማዕከል ያደረገ እንቅስቃሴ ቢያደርጉ ኖሮ የሚያደርጉትን ያደርጋሉ። ለምሳሌ ትግራይ ሰራዊት ለሶሻል ሚዲያ ኮንሳምፕሽን በሚል አይደለም ወጊያ የሚያካሄደው። የትግራይ ህዝብ ጥቅም አስከብራለሁ ብሎ የሚያስቀምጣቸው ፕላኖች አሉት፣ የሚያስቀምጣቸው ግቦች አሉት። እነዚህን ግቦች ለማሳካት የሚያስችለውን ማንኛውም ስራ ሚስጥራዊነት ወሶስ የሚባሉትን አሟልቶ ነው የሚንቀሳቀሰው። ግን እንዳልኩሽ አብይና አሽከሮቹ በየመሽታ ቤቱ በዚህ ቀን ሰዓት ልናጠቃ ነው ውስጥም የሚሉት ነገር አላቸው። ውስጥ ተስፋ ያቆረጡት ደግሞ ግራ መንገዱ ነው። ሶስተኛ ዙር እኛ ድንገት ተሳት ብሎን መንግስት ከሆነን እኛም ጋር ለመስራት ፈቃደኞች ሆኑ ሰዎችም አሉ፣ አይጠፉም ማለት ነው። የኛ መንግስት መሆን ፍላጎት መኖር አለመኖር እንደተጠበቀ ሆነ ማለት ነው። እነዚህ ነገሮች ናቸው የተፈጠሩት መሬት ላይ ያለው ነገር ለማሳጠር። መልካም አቶ ጌታቸው፣ ምናልባት ጠላት በጣም የሚመካበት የጭፍራን ምሽግ ጨምሮ ትላንት በሰማነው የሰበር ዜናዎች ደግሞ የድል ዜናዎች ደግሞ የአምባሰል ከፍተኛ ቦታዎች፣ ዛሬ ደግሞ ከደቂቃዎች በፊት የሰማነው ደግሞ የውጫሌ ምሽጎችን ተሰባብረው ነው ያሉት በጀግናው የትግራይ ሰራዊት። ምናልባት የነዚህ ምሽግ መሰበር በጠላት ላይ የሚያሳድረው ተጽዕኖና በአንጻሩ ደግሞ በትግራይ ሰራዊት ላይ የሚፈጥረው ብቃትና ሞራል እንዴት ይገለጻል? ትግራይ ሰራዊት ከጀምሮ ልጆቼን፣ እህቶቼን፣ እናቶቼን አትግደሉብኝ፣ በጥይት አትረሽኑብኝ፣ ኋላ ደግሞ አሁን በረሃብ ሁሉ ነገር መድኃኒት በመከልከል ምግብ በመከልከል ህዝባችን ለመጨረስ የሚደረጉ እንቅስቃሴ ማቆም አለበት ብሎ የተንቀሳቀሰ ሰራዊት ነው። በሞራል ላይ ሞራል በድል ላይ ድል ካልሆነ በስተቀር ትንንሽ ድሎች አይደሉም ሞራሉን የሚጨምሩት። እነዚህ ድሎች እንደሚያመጣ አውቀው ነው እንቅስቃሴ የሚያደርገው። ያ ማለት እነዚህ ድሎች ሞራል አይጨምሩ ማለት አይደለም፣ ጨምረዋል። ያው ሁሉም ሰው ደረቱን ቀና አድርጎ ነው የህዝባችንን ረሃብ የህፃናቶቻችንን እልቂት የምናስቀርበት ጊዜ ሩቅ አይሆንም ብሎ ደፍሮ ስራውን እንዲሰራ ማድረግ የሚያስችል ስራ ተሰርቷል። ምንም ያጠራጥራል። የጠላት ሰራዊት የሚባለው ያው በቀረርቶ በየየሎ አላዊነት እና በሚባለው ተረት ላይ ተመስርተሽ ለሰው የራስ የሚባልን ህዝብ እንግዲህ ኦፊሻሊ ትግራይ ከኢትዮጵያ አልተገነጠለም። ትግራይ ኢትዮጵያ አካል ነው። የትግራይን ህዝብ ለመብላት ለማስበላት ከጠላት ጋር ሆኖ የሰራው ሳይበቃው አሁን ሌላ ዙር ሁሉንም ሰው አይነት ሰብስቦ ሁሉም አይነት ታጣቂ ሰብስቦ ሁሉም አይነት ጠበንጃ ባይዘይ ጠበንጃ ያላመጣበት አካባቢ የለም። አብይ ጠበንጃ ያልመጣበት ጠበንጃ ደላላ ኢትዮጵያ ውስጥ ያለም ውጭ ሀገር ያለም ጠበንጃ ደላላ በሙሉ ያረገጠው መሬት የለም። ሁሉንም ተጠቅሟል። ድሮን በዩ አውሮፕላን በዩ የሚቻለውን ሁሉ መድፍ በዩ ታንክ በዩ የሚቻለውን ሁሉ አድርጓል። ይህ ሁሉ አድርጎ ትግራይን በ10 ቀን ይዛለሁ ብሎ የተንቀሳቀሰ ኃይል ትግራይን መያዝ ይቅርና የያዘውን ምሽግ 3 ቀን ማቆየት እንደማይችል አውቆ ሲፍረከረክ ምንድነው ውጤቱ ብለሽ ካሰብሽ ውጤቱ ያው ብዙ ጠንቋይ የሚፈልግ ነገር አይደለም። አሁን አብይ አህመድ የምናጠናቅቃቸው አካባቢዎች አሉ።
አሁንም ሰብሰብ ያለ ሰራዊት ያለባቸው አካባቢዎች አሉ ለካክተው ጥቃት የጀመረባቸው ጸረ ማጥቃት የጀመረባቸው አካባቢዎች አሉ እነሱን በሚገባ እናጠናቀቃለን ሶ የኛ ፍላጎት አሁንም በትግራይ ላይ ያለው ከበባ መሰወር አለበት የሚል ነው ይሄን ከበባ በሰላም ብንችል ካልሆነ በኃይል እንሰብረዋለን ብለን የተንቀሳቀስ ነው በኃይል እንሰብረዋለን አሁን በኃይል እንደምንሰብረው ምንም የሚያጠራጥር ነገር ያለ አይመስለኝም እንደውም እንደምሰማው ሚሊ አካባቢ ምሽግ ለመቆፈር ይሞክራሉ ነው ይባል እንደዚህ አይነት ተረት አይሰራም ዋናው ምሽግ ከተሰበረ በኋላ አውላላ ሜዳ ላይ ቡልዶዘር አምጥቼ ኤክስካቫተር አምጥቼ ምሽግ ሰራለሁ እቴ ያፋሮች ይሳቁባቸው ነው ምንድነው የሚሰሩት ነው የሚሉት ገብቶሻል ያፋር በጣም ፖረስ ነው አካባቢ ሜዳ ነው ለማጥቃት እኔ መንገድ ተከትዬ ማጠቃበት ምክንያቱም የለም ሲጀመር ማለት እንደዛም አስፈላጊ ሆኖ ከተገኘ ለኛ የሚባል ሰራዊት የለውም ምሽግ ይዞ ለመቆየት የሚያስችል ሰራዊት የለውም ውቃቤ የተገፈፈ ሰራዊት ነው በቃ በሄደበት ጠበንጃውንም አንጠልጥሎ ነው የሚሄደው በነገራችን ላይ ብዙ ጠበንጃ ይዘናል ነው አሁን ወደ ባቲ የሚያመልጥ አለ እኔ እንደማስበው ባቲ እንኳን ደስ ማለም ጀግና ጉሮሻው ብሎ የሚቀበለው አይመስለኝም እዛ አካባቢ ያለ የሚያደርገውን ማድረግ መቻል አለበት ጠበንጃውን መቀበል መቻል አለበት የተምታታበት ወታደር ካለ መዳን አለበት ወታደሩ በተገዶ ነው አብዛኛው አርሶ አደር ነው ሶ የአርሶ አደር በተለይ አማራ ክልል አካባቢ የነበረው ለቅፋን ነው ምናምን ቀጣፊ ሁሉ ውጊያ አይችልም አይዋጋ ምክንያቱም የዘረፋ ሎጂክ ይዞ ነው የሚመጣው የራሱን ያርሶ አደር በሬ ይዘርፋል ያርሶ አደር በግ ይዘርፋል ያርሶ አደር ሚስት ይደፍራል ይሄንን ተረት ነው ሌላው ቦታ ላይ ኢምፖዝ ሊያደርግ ነው እሱ ሌላ ቦታ ላይ አታረጉትም ሰው ራሳችን የሚሉት ዝም ላይ ያደርጋሉ ግን ትልቁ በደላቸው እንደሆነ ነገር ትልቁ በደላቸው የኦሮሞ ሚሊሻ የኦሮሞ ልዩ ኃይል የሚባላል የሲዳማ ምናምን ይባላል አሁን የድሮ አማርኛም ትንሽ ይችላል አሁን የቁቤ ጀነሬሽን የሚባለው በአብዛኛው አማርኛም ትንሽ ያዝ ያደርጋል እና ወይ ዋጋል ወይ ሸሻለሁ ካለ ከኋላ ውጊያ ውስጥ ያልገባ ፋኖ ነኝ ባይ ከኋላ በጥይት ይመታል አልተዋጋህም ብሎ በዚህ ምክንያት አሁን ድሮ ምርኮኞቻችን ብዙ ነበሩ በጣም ምርኮኛ ብዙ ነው ምክንያቱም ምርኮኛ እንዴት እንደምንይዝ አሳምረው ያውቃሉ አሁን እኛ ጋር ይገጥማሉ ከኋላ ይተኮስባቸው የራሳቸው አዛዦች ይገሏቸዋል ፈርሶ ምሽጉ መሸሽ ሲጀምሩ ከኋላ ውጊያ ውስጥ የመግባት ወኔ የሌለው ቡከን ፋኖ ነኝ ባይ ከኋላ ተኩሶ ይገላቸው አሁን አፋራካይ ትልሽ አድቫንቴጅ የተገኘው እንደዚህ አይነት ቀጣፍ የለም ይሄ ራሱም ከሶደማ እንደተበተነ ሲፈልግ ወደ ዳገት ወጣለሁ ብሎ እንትን ይላል ወይ ቡርቃ አፋር አግኝቶ እየበላው ነው እንትን የለው የአፋር ታጣቂ ያለ በድሎታል አፋርን አወል 40 ወዲያው ስለሚል ቁም ነገር አይቆጥሩትም አፋሮች የበደላቸውን አሳምረው ያውቃሉ ምን መደረግ እንዳለበት አሳምረው ያውቃሉ እየለቀሙት ነው ሶ ይሄ ሰራዊት ምን ሆኗል ብትይ የትግራይ ሰራዊት በሚመለከት ነገርሽ የትግራይ ሰራዊት አሁንም ቢሆን ይሄ ትግራይ ህዝብ ላይ የተጫነው ማዕቀብ እስኪሰበር ድረስ ሪለንት አያረግም አያቆም ይሄ ጉዞ እስኪሰበር ድረስ የት ነው የሚቆመው የሚለው መሰበር አለ መሰበሩ ነው የሚወስነው ሶ ይሄን ለመስበር የሚቻለን ርቀት ሁሉ እንሄዳለን የሚለው ምንም የተቀየረ ነገር የለው ምናልባት የሚኖረውስ ጠቀሜታ የነዚህ ምሽጎች መሰበር ለቀጣይ ውጊያዎች የሚኖራቸው ጠቀሜታስ እንዴት ይገለጻል አንደኛው ውጊያዎቹ መኖር ይችላል አለባቸው ቀጣይ ውጊያዎች ማለት ቆሞ የሚዋጋሽ መኖር ይችላል አሁን እኛ እንዳልኩሽ ከበባውን መስበር አለበት የጠላት ሰራዊት የሚባለው አንደኛ በምን ስሌት አይ ባለፈው ትናንት ወዲያ የተሰበረው ምሽግህ አሁን መቀጠል ይችላልና ቁም ብለሽ በምንድን ነው የምታሳምኘው ይሄንን ሰራዊት ከሽሽት አንደኛ አሁን ኮንትሮል በሆነ መልኩ የሸሸ ቢሆን አንወታ ታስቆሚዋለሽ ይሄ ተበትኖ ሙሉ ኃይሉ ተሰብሮ ነው የሸሸ ያለው ሶ የሰራዊት ይቆማሉ አይቆምም የሚለው እንደ ፈርስት ፕሌስ መጣጣያቂ ነው ቆሞም ግን እኛን መሞገት የሚያስችለው አቅም የለውም ነው ሶ አሁን ባለው ሁኔታ እንደኔ እምነት የኔ ችኮላ ሊበዛው ይችላል የጦር አዛዦቹ እምነት ትንሽ ጊዜን 10 ቀን 20 ቀንም ሊቀጥል ይችላል አቅም ወዘተ የሚሉት ነገር አላቸው እኔዝም ካልኩሌት አድርጌው አንዳንዶች እኔም ጋር ይስማማሉ ከዚህ በኋላ ምን ቢያደርግ ነው የት ቦታ ነው የሚቆመው ይሄ ሰራዊት ብለሽ ስታስቢ አንደኛ አለቀው አንፈቅድለትም ሰዓት ተመልሶ ተራይቶ እንደገና የትግራይ እናቶች ለማሸበር የሚያስችለውን
ትንሽ አቅም ሊፈጥር ነው አንፈቅድም በገባበት ገብተን ይቻልናት ነገር እስክትሳካ ድረስ ፋታ አንሰጠውም ወይ ወደ እርሻው የሚመለስ አርሶ አደር ነው የምናደርገው ወይ ግብአተ መሬቱ የሚፈጸም ዳይሃርድ ወታደር ከሆነ ደግሞ ግብአተ መሬቱ እንፈጽማለን ከበዚህ አንፃር የጠላት ሰራዊት የት ነው የሚደርሰው ነው የሚለው ብዙ ጥቆላ የሚፈልግ አይመስልም የጠላት ሰራዊት ሆኗል እየተበተነ ያለው በግለሰብ ደረጃ ነው እንደፈለገ ወደ የሰፈሩ እየተበተነ ያለው አልኩሽ ያሳዝናል በጣም የሚሞተው የደሃ ልጅ ነው የሚሞተው ምን ብለው እንደሚነግሯቸው አታውቂም አሁን ለምሳሌ ጋሸና የሰማሁት የጦር አዛዥ ጋሸና ግንባር ከሚመሩት የአርሚ አዛዦች አንዱ የነገረኝ የማረኳቸው ሰዎች ከተረፌ ወይ ከኮን አቅጣጫ አሙሲት የሚባል አለ እዛ ሲደርሱ ከዛ በኋላ መቀሌ ነው የሚሏቸው መቀሌ ነው አንደኛ ንቀቱም ነው ከብዙ ምርኮኞች የሚሰማ ቃል ነው እዚህ ቅርብ ነው እየተባለ መቀሌ ይሏቸዋል አሁን አሩን መቀሌ ለምን መግባትም እንደሚቸኩል አላውቅም እንክብካቤው ናፍቋቸው ይሆን ማቀው ነገር የለኝም ግን ከሶ መቀሌ ጋሸና ማለት ከዋድላ ከዳውንት ከደላንታ አልፈሽ መቀሌ ነው ተብሎ ተነግሮት የሚያምን ወታደር ነው እየሰበሰበው ያሉት ምንድነው የሚሆነው ግዜ ነው የሚያቆም አይነት ትምህርት ነው የተማርነው ምን አይነት ትንሽ ግራም ያጋባሽ ነገር አለ እንደዛ ሆኖ አብዛኛው ያልቃል እንደንተ ነው የሚረግፈው እንደ ቅጠል ነው የሚረግፈው አራት ክፍለ ጦር ተረት ማለት ነው አራት ክፍለ ጦር ይገባል ትንሽ ይሞክራል ከኋላ ስለሚተኮስበት ከዛ በኋላ በሙሉ ነው የሚጠፋው አሁን ምርኮኞች ቁጥራቸው ይጨምራል የሚል ተስፋ አለ በተለይ አፋር አሁን ውጫሌ አካባቢ ይሄ ወሎም ሰው ቀድሞ ተክደናል ብለውናል ምንም ለወሎ ህዝብ ደንታቸው አይደለም ብዙዎቹ እኔ አሁን ማዝነው የአማራ ክልል መሪዎች የሚባሉት ቀጣፊዎች ናቸው የራሱ መንደር ተርፍ ለመጠበቅ ካልሆነ በስተቀር እዚህ ግባ የሚባል ለህዝቡ የሚያስጨንቅ የህዝቡ ጉዳይ ያስጨንቆት የሚንቀሳቀስ የለም የጠላት ሰራዊት ለኔ የጠላት ሰራዊት ኢሴንሻሊ አብቅቷል ቅር ይላቸዋል የኛ ጦር አዛዦች አብቅቷል ስልሽ እንደ ሰራዊት አብቅቷል ምንም የሚያጠራጥር ነገር የለም ዝሮ እንደገለሰ የሆነ ወታት ተሰባስበሽ እንዴ ቀጭኖ መሬ አንበሳው ጋይንት ብለሽ እንዴ አርባ ምንጭ እንዲሆናላችሁ እንዴ ወላይታ እንዲሆናል እንዴ ብለው አረሳስተው ሊያስቆሙት ይሞክሩ ሆነ እንደዛ የሚባል ነገር የለም ሰራዊት በዚህ መልኩ አይደለም ታስቆሙ ዩኒት ነው ሰራዊት አሃዶች የሚባሉት የሚያንቀሳቀሱት እንደ ስከለተን ሆነው ሰብስበው የሚይዙት ነገሮች ናቸው ሰራዊት የሚያደርጉት ያን ከሰበርሽ በኋላ የእዝ ሰንሰለቱ ከተበጣጠሰ በኋላ 1000 የሚሙሉ 2000 የተበተኑ 2000 ሰዎች ናቸው ከዛ አንፃር የኛ ሰራዊት የሰራው እስካሁንም አሁን በዚህ አንድ ቀን ነገ ከነጎዲያ የምትሰሚው ነገር አለ የሚሰራቸው ስራዎች ይሄንን ነው የሚያስፈጽሙት የሚያስቆም አሁን እኔ አሁን ያለ ምንም ስጋት ምነግርሽ ወገልጤና ማጥቃት ጀምሮ ጋሸና ጀምሮ በሽሽት የገባ ኃይል አለ ወገልጤና የተከተልነው አለ ወገልጤናን እናስወግደዋለን ማለት ምንም እዚህ ላይ ወታደር ማመክራ ይጠበቅብኝ ታደሰ ወረደን መጠየቅ አይጠበቅብኝ እንደሚደመሰስ አሳምረቃለሁ በዛ ደረጃ ነው ነገር ደሴ ኮምቦልቻ ይያዛል አይያዝም የሚል ጉዳይ ላይ ለምን ለውይይት ምንም የሚያወያይ ነገር የለው ደሴን አደናለሁ የሚለው ኃይል ውጫሌ ላይ ኢሴንሻሊ ከተከበረ በምን ስሌት ነው በጸሎት ነው የሚያውቀው የሚባል ነገር የለም እነዚህ ነገሮች ናቸው የጠላት ኃይል የሚባል ለኔ እንደ ሰራዊት አክትሟል ያ ማለት ግን መንገድ ላይ 10 ሆኖ 100 ሆኖ ምናልባትም 1000 ሆኖ የሆነ ተኩስ አይተኩስም ማለት አይደለም አይዋጋ ማለት አይደለም በዚህ ደረጃ እንደ ሰራዊት ግን አሁን አዲስ ያሰለጠነው ብሎ ያመጣው ኃይል ተበትኗል የማረክ ነው የምንገለው እንገለን ጠበንጃውን ግን ተቀብለው ነው በወሳኝ መልኩ ለምሳሌ መስራቅ ግንባር ከትግራይ ሰራዊት ከማረከው ቁጥር ያነሰ ነው ግን ቁጥሩ የማይናቅ ጠበንጃ በአፋር ህዝብ እጅ ወድቋል በዛ ደረጃ ነው መታየት ያለበት ይሄ ይቀጥላል
ምናልባት ከእልቂቱ ጋር በተያያዘ ትላንት የትግራይ ሰራዊት ዋና አዛዥ ታጋይ ታደሰ ወረደ የሚያነሱት ነገር አለ። በትግል ታሪካቸው የማላቀውን አይነት እልቂት ነው በዚህ ውጊያ ላይ ለቀናት በተካሄደው ውጊያ ላይ ያየሁት የሚል ነገር አለና ምናልባት በራስ አሉላስን በተካሄደው ዘመቻም ከዛ በፊት ትግራይ ጋር በነበረው ውጊያዎችም ከፍተኛ የሆነ እልቂት ነበረ። ምንድነው የተለየ ያደረገው በዚህ ላይ? እልቂቱ በጣም አስከፊ ነው። በጣም አስከፊ ነው ስልሽ ራስ አሉላ ኦፕሬሽን ላይ ሲዋጉ ነው ብዙዎቹ ያለቁት። ሲዋጉ በነገራችን ላይ የራስ አሉላ ኦፕሬሽን የመጀመሪያው ሰኔ 11 ላይ የተጀመረው 2 ቀን የወሰደው ውጊያ ነበር። አዲሽር ዳራ የጭላ 2 ቀን የወሰደው 3 ክፍለ ጦሮች አካባቢ ከጨዋታዎች በቃ ሙሉ በሙሉ የተደመሰሱበት ነው። እዛም አልቋል። ሰው ሊዋጉ ነበር። ከዛ ሁለተኛው ምዕራፍ 14 ላይ መስለኛል የጀመረ እስከ 19 የቀጠለ 19 አካባቢ የቀጠለ ኮምፕሊትሊ መቀሌን ነፃ ለማውጣት ሁኔታዎች ያመቻቸው ውጊያ ላይ 5 ቀን በደንብ ወጥሮ ተዋግቷል። ልምድ ያለው ሰራዊት ነው። 25ኛው ምናምን እዛ ውስጥ ሰራዊቱን በበላይነት ይመራ የነበረው ሰው አንድ ከሃዲ ነው። ጥሩ የተዋጋ ከሚባሉት ውስጥ ማለት ነው ሞክሯል። እዛ ውስጥ ካየሽው እየተዋጋ ነው ያለቀው። እዛ ውስጥ ያለው ሰራዊት አሁን አልተዋጋም አልልሽ፣ ተዋግቷል። አጥቃ ተብሎ ቅድም ባልኩሽ ቦታ ላይ ከሃሮ ወጣ ብለሽ እስከ በጣም ቲፕ የሚባል ማለት በጣም ሃይስ ግራውንድ የሚባለው እዛ አካባቢ ኤሪያ ድረስ 7-8 ኪሎ ሜትር ባልሞላ ርቀት ውስጥ ከጭፍራ 25 ኪሎ ሜትር ርቀት ላይ ባለ አካባቢ ማለት ነው። መጀመሪያ ላይ 3 ክፍለ ጦር ነበር። 3 ክፍለ ጦር ብዙ ነው። እንደዛ ነበር የምናስበው። 3 ክፍለ ጦር ራሱ 7 ኪሎ ሜትር አካባቢ ውስጥ 3 ክፍለ ጦር በጣም ብዙ ነው። በአነስተኛ አካባቢ ላይ ጠባብ ስትሬፖስ ስለሰልፍ እንኳን በጣም የሚጣበብ አካባቢ ማለት ነው። ኋላ ስናረጋግጥ 6 ክፍለ ጦር ተባለ። 7 ክፍለ ጦር ሆነ። መጨረሻ ላይ ያረጋግጥ ነው 10 በእርግጠኝነት እናውቃለን። 10 ክፍለ ጦር 31ኛ 24ኛ 23ኛ እና የሚባሉት 27ኛ 26ኛ 25ኛ ብዙ ነው ቁጥሩ። አሁን ማለቂያ የለውም። 71ኛ 73ኛ የሚባሉ አሉ። 91ኛ ምናምን የሚባሉ አሉ። አዲስ የተፈጠሩ ቁጥሩ ከየት ለማይመጡ እግዚአብሔር ነው የሚያውቀው። እዛ ውስጥ ውጊያው በከባድ መሳሪያም ጭምር ነው አብዛኛው ያለቀው በከባድ መሳሪያ። ምክንያቱም በጅለጅ ከመግጠምሽ በፊት በከባድ መሳሪያ ልጨርሹ ምች እዛ ውስጥ ታንኮቻቸውን ሁሉንም አንድ እዛ ላይ ተገዝገው በከና ያለቀው ሰው ቁጥር አሳዛኝ ነው ማለት። አሁን ሞርቢድ ኤክሳይትመንት የሚሉት አላቸው ፈረንጆች ማለት በአስከሬን መደሰት ቢኖር ሙሉን አቅርበሽ ሰው ቋቅ እስኪለው ድረስ ቢያው እኔ ፐርሰናሊ እና እንደዛ አላል እያለቁ እንደሆነ አያውቁም ወይ ሰው እያለቀ እንደሆነ አያውቁም ወይ ይላሉ። ለታሪክ መሆን ስላለበት ቀርጸነዋል። ለምንድን ነው ያለቀው? ታደሰ እንዳለው በኔ እድሜ እንኳን በታደሰ ትግል ያውቃል። 40 ምናምን አመቱ ትግል ውስጥ ነው ያለው። ስለ ፈረስ ወርልድ ወር ምናምን እንሰማለን። ፊልም ያለው መጽሐፍ አነባለሁ። ድሮ ማግኞ ላይ የሚሉት ፈረንሳዮች እዛ ውጊያ ላይ ምሽግ ሰርተው ብዙ ሰው ያለ ከዛ በኋላ የሶም ውጊያ የሚባል ብዙ ሰው ያለቀባቸው የሚባሉ ቦታዎች አሉ። ረሚኒሰንት ነው። ያንን ነው የሚያስታውሰው። እንደዚህ አይነት ውጊያ የለም። በገፍ ያስገቡታል። ከኋላ የሚረሽኑት ብዙ ነው። ከኋላ የሚረሽኑት አንድ እውነት ከሆነ አንድ ሻምበል የሚባል አዛዥ አለ። ቆስሏል የሚል ሰምቻለሁ። መማረክ ነው የነበረበት። ቆስሏም ካመለጠም አንድ ነገር ነው። የትም አያመልጥም ነው። ሆስፒታል እናገኘዋለን ማለት ነው። በራዲዮ የሰማነው ነው የምነግርሽ። ሰው ያጥረኛል ሲል ምንም አያጥርም አዘንብልሃለሁ የሰው ኃይል ችግራችን አይደለም ይላል። ስለሱ የሰው ኃይል የሚባለው እንደ ጥይት ዝም ብለሽ ዘግነሽ እንትን ነው አያስጨርሱታል። ሰው አስከሬን ነው ሙሉ ሜዳ ቁልቁለቱን ይሄ ሶዶማ ወደ እንትን የሚወስደው ወደ ጭፍራ የሚወስደው የሚባለው ጠቅላላ ጎልጎል ሜዳ በሙሉ የዛ አካባቢ ጫካ ነው። እያንዳንዷ ዛፍ ስር 3 4 5 6 አስከሬን ነው ያለው። ሁሉም ቦታ ሊተር ነው አስከሬን።
because እነዚህ ሰዎች ስለ ሰው ደንታ ያላቸው ስለ ሰው ደንታ ስለሌላቸው 7 ኪሎ ሜትር በማይሞላ ጊዜ ውስጥ በቦታ ውስጥ 7 ክፍለ ጦር 8 ክፍለ ጦር አስገብተው ሌላ ኮማንዶ የሚባለው መቼ እንዳስለጠነው ቀይ ኮፍያ ሰጥተው ስለሚልኩት ትንሽ ይሞክራል 7 ሪፐብሊካን ሻለቃ ምናምን ኮማንዶ ብርጌድ የሚባል ይመጣል ያው ያቃ ሶ ጭፍራ አብይ ብሎታል የተባለው በርግጠኝነት ከውስጥ ሰዎችን የሰማነው ቤተ መንግስት ያዙ ማለት ነው ይሄን ከሰበሩት ነው ሶ ቤተ መንግስት ራሳችን አይደለም ግን ከሰበሩት 45000 ሰራዊት 3 ቀን ባልሞላ ጊዜ ውስጥ ከጥቅም ውጭ ከሆነ በኋላ ምን ጉልበት ኖሮሽ ነው ምን ሞራል ኖሮሽ ነው እንደገና ግፋ በለው ብለሽ ሰውን ማነሳሳት ምችል አስከሬን የበዛበት ምክንያት ለሰው ልጅ ደንታ ያሌላቸው ሰዎች ጦርነቱን ለመምራት ስለሞከሩ ነው ያንን ብቻ ማለት ነው መልካም ምናልባት እዚሁ ጋር ተያይዞ ሊነሳ የሚችለው አብይ አህመድ ምናልባት ለስልጣኑ ሲል የደሃ ልጅን ወደዚህ ውጊያ እየከተተ ያስጨረሰው ነው ያለው የአማራ ልሂቃን ደግሞ በዋናነት ይህንን ጉዳይ በፍጹም ክህደት ውስጥ ላይ ነው ያሉት ምናልባት ደግሞ የአማራ ህዝብም የተወሰነ በዚህ የሐሰት ፕሮፓጋንዳ የሚደናገርም ሊኖር ይችላል በአብዛኛው መሬት ላይ የሚታየው ደግሞ ለትግራይ ሰራዊት ከፍተኛ አቀባበልም የሚያደርግ ነው ዘልቆ በገባባቸው አካባቢዎችም ያለውና እዚህ ላይ ምን ማለት ይቻላል የአማራ ተስፋፊ ልሂቅ ከእውነት ጋር ሳይታረቅ መቃብር ይወርዳል ምንም የሚያጠራጥር ነገር የለም ምንም ከእውነት ጋር ይታረቅ የአማራ ሰሜን ወሎ አርሶ አደር ሴቪንግ እንኳን የለውም የሚበላው የለውም እንደምንሰማው ያለችውንም ሲዘርፉት ኖረዋል ፋኖ ወገሌ ያሉ ተባባሉ ሰሜን ወሎ ተይዞ በራያ ግንባር የሚል የአማራ ተስፋፊ ልሂቅ ብቻ ነው ራያ ከከተማ ቆይቷል ደቡብ ጎንደር ተይዞ በመቄት ግንባር ይልሻል የአማራ ተስፋፊ ልሂቅ ብቻ ነው ከእውነት ጋር መታረቅ ፈቃደኛ ያልሆነ አንዳንዶቹ አረባካቹ አትዋሹን እነዚህ ሰዎች ኩልባይኔ ገብተዋል እነዚህ ሰዎች ፋጂ ገብተዋል እነዚህ ሰዎች ጋፍራ ገብተዋል የሚሉ አሉ አንደን ሎን ቮይስስ ማለት ድንገት ደፍረው የሚወጡ ይሄ ተስፋፊው ልሂቅ አሁንም የሚቋምጠው ተንቤን በረሃ አስገባዋለሁ ይላል በጣም ነው የሚያጥራ አሁን ሳይ ነበር ነው ወደዚህ ሲመጣ አንድ ማቀው ልጅ የጻፈው እኔ ባጋጣሚ ሶሻል ሚዲያ ላይ ተረጋጉ በቃ ከሰራዊታችን ቁጥጥር ውጭ የሆነ ነገር የለም ምክንያቱም የትግራይ ዲያስፖራም ጭንቀቱ ይወዛል አሁን በረሃ አልቋል እያለቀ ነው ወጣ ህፃናት ከዛ በተጨማሪ ይሄ ሰውዬ ደግሞ መጥቶ ድጋሚ ህዝባችን ይወር ይሆን የሚል ስጋት አለ ትክክለኛ ስጋት ግን ስጋቱን ስፕሌክስ ስለተጨነቅሽ ስራሽን በመስራት ነው ሶ እዛ ላይ ተጨናነቁ የትግራይ ሰራዊት የሚሰራውን ያውቃል በደንብም እየሰራን ነው የሚል ትንሽ አጭር ትዊተር ላይ ሰራ አሁን እሱን አናላይዝ የሚያደርግ ልጅ ነው ያየሁት ደሴ ተቀምጦ ቤተሰቦቹ ደሴ ነው ያሉት ቤተሰቦቹ ወልዲያ ነው ያሉት ቤተሰቦቹ መርሳ ወርጌሳ ነው ያሉት ምን ይሆን እንደሆነ ያውቃል እና ሳይኮአናላይዝ ያደርጋል ጌታቸው ይሄን ያለበት ምክንያት እየተሸነፉ ነው ማለት ነው ተረጋጉ ይያለ ያለው ተሸንፏል ይሄ ቲፒካል የአማራ ተስፋፊ ልሂቅ ስነልቦና ነው መሬት ላይ ያለው እውነት አይደለም የሚገዛቸው ጌታቸው አእምሮ ውስጥ ምን ሊኖር ይችላል ብለው ነው ራሳቸው ሳይኮና ማለት በማይችሉት ሳይኮአናሊሲስ ውስጥ ገብተው ሽንፍ የኔን ድልን ከመሬት ሳይሆን ከኔ ስነ አእምሮ ውስጥ ነው መንጭቆ ማውጣት የሚፈልጉት ከኔ ስነ አእምሮ ውስጥ ከየት ነው የሚያገኙት ድል መሬት ላይ እየተጠረክ ደግነቱ ህዝቡ ከነዚህ ሰዎች ጋር ምንም አይነት ቁርኝት የለውም አያውቁትም ባለፈው አይዶን ነው አንቺ ጋር እንደሆነ አያውቅም አንድ የኛ ሰራዊት አዛዥ ፔንፉል ነው ለሱ ህፃን ልጅ ቀኑ ሙሉ እሱ ጋር ብሎ ያየዋል 10 ያየዋል ሰሜን ወሎ ውስጥ 10 ሰዓት አካባቢ ምሳ በልተው አብልተውት ችግርም አለ መቼ ነው የምትገሉና 7 አመት የ8 አመት ልጅ እንደዚህ ብሎ ነው የሚነግሯቸው ለምን ነው መንገላችሁ አይ እንደዛ ነው ጁንታው ይገላችኋል መጀመሪያ ጁንታ ናችሁ ሆይ ብሎ ጠይቆ ነው አዎ ማለት ያው ቀልድ ስለሚመስላችሁ እነዚህ ቀጣፊዎች ህፃናት ሳይቀር 8 አመት ልጅ ሳይቀር ሊገሏችሁ ነው ያሳመነው ልጁ እግዚአብሔር አድኖታል ልጁ ከኛ ሰራዊት አዛዥ ጋር ትልቅ አዛዥ ጋር ጧት ይመጣል ዳቦ ይበላል ሰራዊት ከየትም እንደማይወስዱ ያውቃሉ የኛ ሰራዊት ከሰሜን ወሎ የሚዘርፈው ምግብ የለ ዳቦ ይመጣለት ከራያ ነው ከመቀለ ነው
ዳቦ ይመጣለት ይሄን ያውቃሉ ዳቦ መብላት ጀመረ አሁን ጧት ይቀሰቅሳል አረፈዳችሁ ጋሼ አረፈዳችሁ እኮ ይላል ይሄን ልጅ ያዳነ የኛ ሰራዊት ነው ይሄን ልጅ ከተጠቃላይ ብልሽት እነዚህ ቆያሾች ህፃናትንም ሳይቀር በዚህ መልኩ አእምሯቸውን በርዘው የሌለን ድል ለማማተር ነው ይፈልጉት ሰው አማራ ልሂቅ መጥቶ ሊገሉህ ነው ሊያርዱህ ነው ብሎ ሊያሳምን ተስፋፊው ልሂቅ ነው ምልሽ ያን እንቅስቃሴ ሲያደርጉ ህዝቡ ምንድነው ሆነ ያለበት ህዝቡ ምንድነው ማድረግ ያለበት አሁን ሲምፕል መልእክት ማስተላለፍ ፈልጋለሁ መልእክት ከህዝብ ጋር ሐሳብ ማወራረድ የሚባል ነገር የለም ህዝብ ጋር ስንቷ ምንድነው ህዝብን አጥፋና ነው ደሴ ኮምቦልቻ ቀደም ያልኩሽ ዓላማ እስኪሳካ ድረስ የማን ሄድበት ቦታ የለም አዲስ አበባ ጀምሮ ያው ዓላማችን እሷ ብቻ ነች ትግራይ ላይ ያለው ከበባ ቢቻል በሰላም ካልሆነ በጦር መሳሪያ እንፈተዋለን ብለናል ይሄንን ማድረግ ዋናው ቅድሚያ የምንሰጠው ለሰላም ነው ግን ይሄንን ለማድረግ በመናረገው እንቅስቃሴ የገባንበት ቦታ በሙሉ ህዝቡ የራሳችን ህዝብ ነው መበተን የለበትም መፈናቀል የለበትም መስጋት የለበትም ከተማ ገብተን ራሱን የሚያስተዳድር ሁኔታ ነው ከቻል በተደጋጋሚ እንዳልነው የዛ አካባቢ አስተዳዳሪዎች ወንጀል ውስጥ ያልተጨማለቁ እስከሆኑ ድረስ ስራቸውን መቀጠል ይችላሉ ራሳችን አይደለም አሁን ወንጀለኞች ግን እንለቅማቸዋለን ምንም ጥያቄ የለውም ሶ የአማራ ተስፋፊ ልሂቅ ከእውነት ጋር ሳይታረቅ ከእውነት ሲሸሽ መቀመቅ ይወርዳል ያው አብይ አህመድ የአማራ ተስፋፊ ልሂቅ ዋና ወኪል አብይ አህመድ ነው ደመቀ መኮንን ናቸው እነዚህ ሰዎች በውስጥ ለውስጥ እንታረቅ ይላሉ ውስጥ ለውስጥ በአደባባይ ሰላም የሚፈልጉ ከሆነ በአደባባይ ይበሉ ሰላም ያስፈልገናል ጦርነት ያዋጣንም ይበሉ ይሄንን ሲሉ ግን የአማራን ወጣት ያስጨረሱ ክፋ በለው አይደለም የአማራ ተስፋፊ ልሂቅ ስለ ህዝቡ የሚጨነቅ ቢሆን የአማራው አርሶ አደር እርሻን እንዲያርስ የሚያስችለው ሰላም እንዲፈጠር ተጽዕኖ ነው ማድረግ የነበረበት ነው ስለዚህ የሚጨነቅ ሰው የለም እኔ በግል ማቃቸው ሲፎክሩ ሳይ ከየት አይመጡት ነው ይሄን ፉከራ መሬት ላይ ያለ ነገር ስትመክራቸው ስለ ሰላም ሰበኩዋካችሁን ስትያቸው አይ እንዲህ ያለን ተሸንፈዋል ማለት ነው ብለው ሳይኮ አናላይዝ ያደርጋሉ ነው አልተሸነፍንም አንሸነፍም አብይ አህመድ የሚተማመንበት የሆነ ይሁን ወታደር የሆነ ይሁን ቋጥኝ የሆነ ይሁን ድሮን የሚቀለብሰው እንቅስቃሴ አይደለም የጀመረው በተግባር ያንን ነው እየፈጸመን ያለ ነው እንዳልኩት መምከር የምፈልገው አሁን ፊት ለፊታችን ያሉ ደሴ ኮምቦልቻ አይነት አካባቢዎች ግርግር ማዕከላት መሆን የለባቸው ህዝቡ ተረጋግቶ እዛ ውስጥ መረባበሽ አያስፈልግም ሰራዊት ላይ ነው ትኩረት ያደርገን ያለ ነው ሰራዊት ሰው ጋር የሚሰገሰግበት እድል እንነሳዋለን ይሄ ያመለጠውን የሸሸውን ሰራዊት ወለቅማለን አያ ደሴ ገብቶ ደሴን የሚያተራምስበት እድል አንፈቅድለትም ኮምቦልቻ ገብቶ ኮምቦልቻን የሚያቃጥልበት እድል አንፈቅድለትም ደብረ ብርሃን ገብቶ ደብረ ብርሃን የሚያቃጥልበት እድል አንፈቅድለትም በዛ ደረጃ ነው የአማራ ተስፋፊ ልህቅን መልእክት እየሰማ የአማራ አርሶ አደር ደግነቱ አይሰማም ግን የአማራ ወጣት ጣጣ ውስጥ እንዳትገባ አብይ አህመድ የአማራን ወጣት የአማራን ህዝብ አሲዞ ቁማር እየተጫወተ ያለ ቀጣፊ እንደሆነ በስሙ ልትነግረው ይገባል በአሁኑ ሰዓት አብይ አህመድ የገጠመውን ሽንፈት ለመቀልበስ የሚያስችል አቅም ያለው ኃይል እኔ በማቀው ደረጃ የለም እኔ ደግሞ ብዙዎቹን ኃይሎች ማቃቸው ይመስለኛል ጉዳዩ ውስጥ ቀጥታ ኢንቮልቭድ ስለሆንኩ ለማንኛውም በየቦታው የኦሮሞ ወጣት የአማራ ወጣት የዚህ ስርዓት ተበዳይ እንጂ ተጠቃሚ ነው ብያናም ነው ሶ ስርዓት መጠናቀቅ ነው ያለበት ለማጠናቀቅ የሚያስችለውን ሁሉንም በሚባል ደረጃ ስራ ሰርተናል ብለን እናምናለን ይሄ ሰራዊት የህዝብ ስጋት የማይሆንበት የትግራይ ህዝብ ብቻ ሳይሆን የወሎ ህዝብ ስጋት የማይሆንበት የጎንደር ህዝብ ስጋት የማይሆንበት የጎጃም ህዝብ ስጋት የማይሆንበት የኦሮሞ ህዝብ ስጋት የማይሆንበት ደረጃ ላይ ለማድረስ የሚያስችል ወሳኙን ስራ ሰርተናል በቀሩን ጥቂት ቀናት ምናልባት ሳምንት ሁለት ሳምንት አሩ ነው የተሻለ ስራ እንሰራለን የሚል እምነት አለ ሶ ህዝብ ከዚህ አንፃር ወዳጁን ጠላቱን ወዳጅ አድርጎ የሚያዩበት ሁኔታ ማክተም መቻል አለበት
ስለዚህ ይሄንን ብጅታ ለማጥራት የሚያስችል ወይል እኛም የጎደለን ነገር ካለ እሱን እንፈትሻለን ግን ትልቅ ፖለቲካ አጀንዳ ይዘን እየገባን ስላልሆነ ሌላው አካባቢ የማስተዳደር ፍላጎት ውስጥ ስለሌለ አንዳንድ ሚስምና አረጋቸው ነገሮች ሊኖሩ ይችላሉ ግን ህዝብ ጋር የተመካከርን ህዝቡ ግን ሊሰጋም አይገባም ሊጠራጠርም አይገባም ህዝባችንን ከግድያ ህዝባችንን ከአስገድዶ መደፈር ህዝባችንን ከልቂት ህፃናቶቻችንን ከሞት ለማዳን ብለን የተንቀሳቀስን የሌላ ጎረቤት ወንድም ህዝባችንን ህፃናት ለልቂት ምንዳርግበት ምክንያት የለም እዚህ ላይ ስጋት መኖር የለበትም አብይ አያድናቸውም ማንንም አያድንም ሰራዊት የሚያድነው ሰራዊት የለም አብይ ደመቀን የሚያድን ሰራዊት የለም በወሳኝ መልኩ ጨርሰናል ግን ደግሞ ያው እንዳልኩሽ ያልፈረሱ አካባቢዎች አሉ ያልፈረሱ አሁንም እንደ ሰራዊት መንቀሳቀስ የሚችሉ ኃይሎች ካሉ ድረስ እርምጃችንን መውሰድ እንቀጥላለን ከብጅታ ግን ነፃ መሆን ይችላል ለምሰሶ መራኮት አያስፈልግም የት ነው እንከነው ደብረ ብርሃን ሸዋሮቢት አልፈሽ ደብረ ሲና ነው የሚገባው ሰው ኦርማስ የት ይላል ስቴፑት ያላችሁበት ቦታ ተቀመጡ ከህዝብ ጋር ጠብ የለን መራራጥ አያስፈልግም ተቋማት እንዳሉ ይቀጥላሉ ስልክ የሚዘጋው አብይ አህመድ ነው በሄደበት ሁሉ ሽንፈቱ እንዳይሰማ እያንዳንዱ አሁን ደሴ ሰማያለች ይዘጋል ስልክ ኮምቦልቻ ይዘጋል አቅማችን በፈቀደ መጠን አገልግሎቶቹ እንዲቀጥሉ እናደርጋለን የትም አካባቢ የምናደርገው ነው ትምህርት ቤቶች መቀጠል እስከቻሉ ድረስ እንቀጥሉ ባንክ ያደረግነው ነገር የለም ባንክ የባንክ ሰራተኛ ከሰራዊት ጋር ለምን እንደሚሸሽ ነው የማይገባኝ ምን ፍለጋ ነው የሚሄደው ብዙ የኛ ሰራዊት ባንክ ሲጠብቅ ነው ጥቃት የሚደርስበት ባንክ ለምን ይጠብቃል ባንክ ተቋማት ናቸው እነዚህ ተቋማት እንዲቀጥሉ ከተፈለገ ህዝቡ መሸሽ የለበትም ማለት የለበትም ምናልባት አቶ ጌታቸው እንግዲህ አሁን ላይ እዚህ ደረጃ ላይ ተደርሷልና በቀጣይ የሚኖረው የፖለቲካውና ወታደራዊ ጥምረቱ ምን አይነት እንቅስቃሴ ነው ሊኖር የሚችለው አሁን ሁሉም አካባቢዎች ላይ ዝም ብሎ ለማንሳት ያክል ለምሳሌ OLA ሮን ነጻነት ሰራዊት ጋር አብረን ለመስራት ተስማምተናል አብረን ለመስራት የምንስማማበት ምክንያት ሁሉም ኃይል የመረጋጋት ኃይል መሆን መቻል አለበት የቅማንት ኃይል ካለ የአማራ ኃይል አማራን ከእንደዚህ አይነቱ ውስልትና ነፃ ወጣለሁ የሚል ኃይልም ካለ ከሱም ጋር ሆነን እንሰራለን ምን ችግር የለው ለዛ ነው በየከተማው የአማራ ህልውና የሚያሰጋቸው ኃይሎች ጋር አብረን እንሰራለን ምንም የሚያስጨንቅ ነገር የለው ይሄን አድርገን እነዚህ ሽፍቶች እነሱ ሲጠፉ አገርንም ህዝብንም ይዘው ለመጥፋት የሚያደርጉት እንቅስቃሴ ቢያንስ የሆነ ሴፍቲ ኔት ማዘጋጀት መውደቁን እንኳን ማስቀረት ካልቻልን ቢያንስ አወዳደቁን ማሳመር ምንችልበት ሁኔታ አይዶን ነው ከቻልን መውደቁን እናስቀራለን አላቅም እኔ ብዙ ጊዜ በጣም የሚጨንቀኝ ነገር ይሄ ነው አትሊስት ግን ራሳቸው ጋር ህዝቡን ራሳቸው ጋር እንዳያጠፉት ማድረግ የሚያስችል ስራ ከሁሉም ጋር ተባብረን መስራት ይኖርብናል ብለን እናምናለን አሁን ዋናው ትኩረታችን ይሄ ኃይል ይሄ ትግራይን ይዛለሁ ብሎ ፎክሮ ብዙ ህፃናትን ከየሰፈራው ሰብስቦ ረጎራው ሲል የነበረ ኃይል በወሳኝ መልኩ ሰብረነዋል የቀሩትን ኃይሎች እንሰብራቸዋለን እኔ አሁን እንዳልኩሽ አንቺ ጋር በማወራበት ሰዓት ሌላ ተጨማሪ አካባቢ ቁጥጥር ስሩ ነው ሌላ ተጨማሪ ክፍለ ጦር ተደምስሷል እንዳልኩሽ ወገል ጤና እንደማይተርፍ እርግጠኛ ነኝ ዛሬ ማታ ሊሆን ይችላል ነገ ጧት ሊሆን ይችላል ወገል ጤና የተሰባሰበ ደቡብ እዚህ የሚባል ራሱንም አያድንም ወገል ጤናንም አያድንም ወገል ጤና የሚድነው በእኛ ትኩረት ነው የኛ መድፎች ወገል ጤናን አይደለም አታክ የሚያደርጉት የኛ መድፎች ይሄንን ጸረ ህዝብ ሰራዊት ማፈራረስ ላይ ትኩረት የሚያደርጉት ይሄንን እናደርጋለን ሌሎች ተመሳሳይ እውነት ካላቸው ሰዎች ጋር መስራቱን ቀጥልበታለን በወሳኝ መልኩ አሁንም ቢሆን ዶክተር ዶሮጤኖ ተደጋጋሚ ሲናገር ሰምተሽ ይሆናል አሁንም ቢሆን ሰላም በሰላም ማለቅ አለበት ብሎ ደፍሮ የሚወጣ መሪ ካለ ያው በየገብሰርሻ ሄዶ ክላሽ ተው ምናምን ማለት አይደለም ይሄ ገደምዳሜውን ትተሽ አይ ይሄ ነገር አያዋጣንም ስለዚህ ቢሆን አሬንጅመንት አድርገን እንዳን የሚል ወገን ካለ እኛ ተጨማሪ ጥይት ካልተኮሰና ተጨማሪ ሰው ወታደር ካልገደልን አልተሳካልን ብለን አናምነው ዋናው ትኩረታችን በትግራይ ህዝብ ላይ ያለው ከበባ መሰበር መቻል አለበት እሱን ሰብረዋለን እዚህ ላይ ቅንጣት ጥርጣሬ መኖር የለበትም ያንን ለመስበር የሚያስችለው ርቀት የት ነው የሚለው ግን ምን ወስነው ጠላት አለኝ በሚለው ሎጂክ ላይ ተመስርተን ነው ጠላት አሁንም አይ ከደብረ ብርሃን ተነስቼ እንደገና ላጠቃችሁ ነው ካለ እንሄዳለን ማለት ነው ሰብረነው ቁጭ እንላለን ከዛ በቀጥላለሁ ካለ ርቀቱ በሚወስደው ልክ
ብዙ ጊዜ ሚስ አንደርስታንዲንግ አለ የአማራ ተስፋፊ ሊቅ የትግራይ መሪዎችን ቃላት እየሰነጠቀ አይ በሳምንት ጊዜ ውስጥ አዲስ አበባ እንገባለን ያለ ሰው የለም በሳምንት ጊዜ ውስጥ አዲስ አበባ እንገባለን ማለት አዲስ አበባ የትኩረት አቅጣጫሽ ሆና ካስቀመጥሽ ብቻ አዲስ አበባ መግባት አላማዬ ነው ብለሽ ካስቀመጥሽው ሳምንት ወር ልትይቻለሽ አላማችን ሆኖ አይቀር አዲስ አበባ ከመግባት ግን የሚከለክለን ኃይል የለም ሲምፕላዛ አሁን አሪፍ መልእክት ማስተላለፍ ፈልገው ወጠንቀቅ ያለባቸው በየቦታው የትግራይ ተወላጆችን ምክንያት እየፈለጉ ሰራዊት ውስጥ ያሉ ሰራዊት ውስጥ የነበሩ ንግዱ ሲሰማሩ ወዘተ ሱቃቸው ማሸግ ብቻ አይደለም ሆስቴጅ ይዘው እያስፈራሩ ያሉ ቀጣፊዎች አሉ ኤቭሪ እንቅስቃሴ እናቃለን ውስጣቸው ያሉ ሰዎች አስቀድመው መሯሯጥ ጀምረዋል እኛ እናንተ ጋር ነን ማለት ጀምረዋል አሁን ውስጥ ከፍተኛ አመራር ውስጥ ያሉ ሰዎች ሳይቀር አሁን እኛ ቀድሞውንም ያብያ ካሄድ አልጣመንም ስብሰባም ላይ አስተያየት ሰጥተናናቀው የሚሉ ሰዎች አሉ ዝርዝር ጉዳይ ማን እንደሚሰራ አሳምረን እናቃለን አሁንም ያው መድገም ነው ወይላችሁ ኤቭሪ እንቅስቃሴ እናውቃለን የትግራይ ተወላጆች የኦሮሞ ተወላጆች በዚህ እንቅስቃሴ ውስጥ ገብታችኋል በሚል አብይን ተቃውማችኋል በሚል እያሳደዱ እየገደሉ እያሰሩ ንብረታቸውን እየዘረፉ ያሉ ሰዎች የትም አይደርሱም ወዮላችሁ ማለት ፈልጋለሁ ይሄን በግል አይደለም ነው እንደ መንግስት አቋማችን ነው እንደግል ወዮላችሁ ያልኩ በግል ወዮላችሁ ማለት እንፈልጋቸው ሰዎች አሉ የግል ጉዳይ ነው እሱ ሌላ ስቶሪ ነው እንደ እውነት ግን የትግራይን ሰው የኦሮሞን ሰው አማራንም ለስርዓቱ ተቃዋሚ ነህ በሚል አማራን አወናብደውት በብዛት የተስፋፊው ልሂቅ ማለት ነው እንጂ አማራ አርሶ አደር ምንም የተጠቀሙ ነገር የለም ሶ እነዚህ ሰዎች አሁንም የትግራይ ባለሀብት የነበረን ሰው የትግራይ አርሶ አደር መሽረፈት ያዞር የሚሸጥ መጥረጊያ ያዞር የሚሸጥን ሰው የወያኔ የጁንታ ደጋፊ ነህ የጁንታ ሰላይ ነህ ይያለ እስር ቤት ያንገላታ የሚኖር ሰው ወዮልህ እናቃለን መስራውን ስራ ይሄን ማስጠንቀቂያ መስጠት ፈልጋለሁ ሁሉንም ከዚህ ስርዓት ጋር በተያያዘ እንደ ጠላት ተቆጥረው የተቀጠቀጡ ያሉ ዜጎች ላይ እጃቸውን ወተነዘሩ ቀጣፊዎች ወዮላችሁ የሚል መልእክት ማስተላለፍ ፈልጋለሁ መልካም አቶ ጌታቸው ምናልባት ከዚሁ ጋር ተያይዞ አብይ አህመድ ሰራዊቱንም እያስጨረሰ ትጥቁንም እያስረከበ ስለ ሰላም ምንም አይነት ዝግጁነት ሳያሳይ አሁንም እንደቀጠለ ነው ያለው ምናልባት በአዲሱ ሹመት ባለው ወይም ሲመት ባለው ደግሞ ባካሄደው ምንም አይነት የሰላም ንግግር አላደረገም መቃብር አፋፍ ላይ ሆኖ አሁንም የጦር ነጋሪት ነው እየጎሰመ ያለውና እስከ መቼ ነው በእንደዚህ አይነት መንገድ የሚቀጥለው የሚለው ነገር አብይ እስከ መቼ ይቀጥላል የሚለው ፍላጎቱ እስከ ወዲያኛው ነው ባይዶሽ ሻመት ያንግሶ ምናምን የሚሉት ቀሳውስት አሉ ቀሳውስት ጳጳሳት የሚባሉ ሻመት ያንግስ እያሉት እኮ ነው ሰይጣን ቢገዛን ይሻላል የሚሉ ጳጳሳት አሉ በእነዚህ ቀጣፊዎች ዙሪያ ሆኖ የሚሰማው ድምጽ ሌላ ነው ሻመት ያንግስ የሚል ስለሆነ ሻመት የሚነግስ መስሎት ሊሆን ይችላል ይሄ ድምጽ የጳጳሳቱ ድምጽ ከኛ ሰራዊት አንፃር አንሰማው ይሄን ድምጽ ሰምተን አይደለምና ስለዚህ ይሄንን እንቅስቃሴ ትግራይ ከበባ እስከቀጠለ ድረስ የትግራይ ከበባ ለመስበር የምናደርገው እንቅስቃሴ እዛው ሳለ የአብይን እድሜ የሚያሳጥርበት እድል ዝግነዋልሽ በጣም ሰፊ ነው የሚል እውነት አለ አብይ የማጭበርበር መብቱ ማንንም ሰው ያመታታት ነብይ ነኝ ንጉስ ነኝ አምላክ ነኝ ማለት መብቱ እንደተጠበቀ ነው ይሄን ድምጽ ይሄንን መልእክት ይሄንን የወፈፌ ፉከራ ከኛ አንፃር ሲሪየስሊ አንወስደውም ስለዚህ ለኛ አብይ ማለት በትግራይ ህፃናት ላይ ሞት የፈረደ ሽፍታ ነው የዚህን ሰውዬ ህሉና ምን ካልኩሌት የምናደርገው ለትግራይ ወጣቶች ለትግራይ ህፃናት ለትግራይ እናቶች ካለው ትርጉም አንፃር ነው ሰው የትግራይ እናቶችን ደህንነት ለማስከበር የምናደርገው እንቅስቃሴ አብይ የሚባል 4 ኪሎ በስተት የገባ ተራ ሽፍታ በማጠናቀቅ የሚጠናቀቅ ከሆነ ያጋጣሚ ጉዳይ ነው የሚሆነው ያን ዝጋል አርገው ምናልባት አብይ አህመድ ባለፉት 11 ወራት በትግራይ ህዝብ ላይ የጄኖሳይድ ወንጀል ፈጽሟል በመራብ ትግራይ አሁንም እንደቀጠለ ነው ያለው ይሄ የዘር ማጥፋት ወንጀልና ዓለም አቀፍ ማህበረሰቡ በትግራይ ህዝብ ላይ የተፈጸመውን በመሆራን በፖለቲከኞች በተለያየ መንገድ እየተገለጸ ነው ግን ደፍሮ ጄኖሳይድ በትግራይ ህዝብ ላይ ተፈጽሟል የሚለው ነገር ግልጽ አላደረገም ለምንድን ነው ደፍረው ወደ እንደዚህ አይነት ነገር መምጣት ያልቻሉት የትግራይ መንግስትስ ምናልባት እነዚህ ኃይሎችን ተጠያቂ ከማድረግ አንፃርስ ምን አይነት ስራ ነው እየተሰራ ያለው የሚለው እንመልከት የዓለም አቀፍ ማህበረሰብ አንዳንዴ ገሚሱ ኢትዮጵያ ትልቅ ነች ኢትዮጵያ እንዳትፈርስ ለምሳሌ ስፔን የሚባል ሀገር የትግራይን አጀንዳ የሚያው ከንትን አንፃር ነው ካታላን የሚባል
ካታላንስ ይባላሉ የባስክ ሰዎች እንደዚህ የመገንጠል እንቅስቃሴ ስላላቸው ድንገት ትግራይን የደገፍኩ እንደሆነ የልብ እንዳልሰጥ ብሎ ያስባል የጣሊያን መንግስት ስደተኞች ናቸው ይታዩት እንደው ትግራይ ብንደግፍ ኢትዮጵያ በታተንና ስደተኛ ይብዛብኛል ይላል ሁሉም ከራሱ አንፃር የሚያየው ነገር አለ አንዳንዱ ከቅንነትም የመነጨ ሊሆን ይችላል ኢትዮጵያ ትልቅ ስለሆነች ቲፒኤልኤፍን የደገፍን ከሆነ የትግራይ መንግስትን ከደገፍን ኢትዮጵያ እንዳትፈርስ ብሎ የሚያስባሉ ኢትዮጵያን የማፍረስ ስራ አብይ አህመድና የአማራ ተስፋፊ ሊቅ ጨርሰውታል ከኢሳያስ አፈወርቂ ጋር ሆነ ማዳን ይቻላል እንደሆነ ተሰባስበን ልናይ እንችላለን ከዚህ ውጭ እንደኔ እምነት ኢትዮጵያን የማፍረሱን ስራ በደንብ ሱፐር ቢል ጨርሰውታል እና ዓለም አቀፍ ማህበረሰብ ለምንድን ነው አንዳንዱ ግብዝ ነው ግብዝነትም አለ አብይ የሪፎርም ሰው ነው ብለው ስለጀመሩ አሁንም በተስፋ አልቆርጧሉ ኖቤል እኮ ሸልሞታል እነዚህ ሰዎች አሁንም በቃ ካፈርኩ አይመልሰኝ ብለው ኖቤል የሸለሙን ሰውዬ እንዴት ነፍሰ ገዳይ ብለን ጄኖሳይድ በተግባር የካራክተራይዜሽን ጉዳይ ነው እንጂ ጄኖሳይድ ተፈጽሟል ብለው ሁሉም አገራት ተስማምተዋል ግን ዲክሌር አድርገው አቶም ወደ ክስ መቅረብ ሊኖርበት ነው ወደ በእኛ እምነት በእኔ እንኳን እንደማስበው የትግራይ ፍርድ ቤቶችም ጄኖሳይድ እስከተባለ ድረስ ስልጣን ይኖራቸዋል እንደዚህ አይነት ጉዳዮች የመዳኘት ዓለም አቀፍ ህብረተሰብ ለምንድን ነው እንደዚህ ሆኖ ረሃብ እንኳን ረሃብ ፋሚን ተፈጥሯል የሚል ውሳኔ እንኳን አልወሰንም ዩኤን ሁሉን ፋሚን ላይ ኮንዲሽንስ ይልሻል የሁሉ ፖለቲክስ የተባበሩት ድርጅት ዋና ጸሐፊ አብይ አህመድ ብዙ ጊዜ ያሳፈረው ሰው ነው ብዙ ጊዜ ያዋረደው ሰው ነው ደፍሮ አብይ አህመድ አዋርዶኛል ማለት ከሚል ይልቅ ኢትዮጵያውያን በጣም ተቀይሜያቸዋለሁ ማለት ነው የሚመርጠው እነዚህ ነገሮች በዝርዝር መጨረሻ በእኛ በኩል ባገኘው አጋጣሚ ድምጻችንን እናሰማለን በተገኙ የዲፕሎማሲ መድረኮች ድምጻችንን እናሰማለን የትግራይ ዲያስፖራ በጣም ቮካል ነው አሁንም የድል ዜና ከሚጠባበቅ የትግራይ ዲያስፖራ የድል ዜናውን እንጨርሰዋለን ተረጋጉ ምንም የሚያሰጋ ነገር የለም አሁን መልእክት ማስተላለፍ ፈልገው የድል ዜና ምን ተሰማ ብላችሁ ራዲዮ ውስጥ ጎረጎሩ መዋል የለባቸውም ኢሴንሻል ያለቀው ጉዳይ ነው ዋናው ትኩረታቸው አሁንም ቢሆን የትግራይ ህፃናት ሞት የትግራይ ህፃናት በረሃብ ማለቅ የትግራይ ላይ የተፈጸመው ጄኖሳይድ ማጋለጥ አሁንም ያላለቀ ይሻላል ምዕራብ ትግራይ አሁንም ህዝብ የተሰቃየ ነው ኢሮፕ አሁንም ህዝብ የተሰቃየ ነው ሰሜን ምዕራብ የትግራይ አካባቢዎች አሁንም በኤርትራ ሰራዊት ህዝብ የተሰቃየ ነው ይሄንን የማጋለጥ ይሄንንም አቅማችንን አጠናክሮ ካሁን በፊት ያሰካችሁት ነገር አጠናክራችሁ የመቀጠል ኃላፊነት እንዳለባችሁ በእግረ መንገድ ማንሳት ፈልጋለሁ ይሄንን ማለት እንችላለን መልካም አመሰግናለሁ አቶ ጌታቸው ረዳ ለነበረን ቆይታ አመሰግናለሁ መልካም ተመልካቾቻችን ሳምንታዊ ትግራይ ቲቪ ፎረም ከህወሓት ስራ አስፈጻሚ አባል አቶ ጌታቸው ረዳ ሰፋ ያለ ቆይታ ነበረን የተከታተላችሁትን ይመስል ነበረ ስለተከታተላችሁ እናመሰግናለን መልካም ምሽት ይሁንላችሁ Thank you.